በባህላችን ግን ስለ ተንስኡ ለጸሎት ማለት ለምሳሌ ኮንሽስ ወደ ናው ኑ ማለት ነው ያለን ኦፕን ሲስተም ክሎዝ ሲስተም የሚባሉ አሉ። እና አሁን ለምሳሌ በወቅቱ ያለነው በክሎዝ ሲስተም ውስጥ ነን። ለምሳሌ በኢየሱስ ክርስቶስ ስም፣ ቅዱስ ሚካኤል ስም እንደዚህ ከተባለ ደግሞ የበለጠ ኃይል ኮንፊደንስ ይሰጣል እንደማለት ነው። ወደ ሞት እንደዚህ ወደ መበስበስ፣ ወደ መበታተን፣ ወደ መቆሸሽ የሚያስኬድ ዘመን ነው ያለነው። አሁን እንግዲህ የፈለግነውን ነገር ያላንዳች ድካም ያላንዳች ላብ እናገኛለን አይነት ነገር ነው። ተቃራኒ የሚመስሉትን መገጣጠም ማለት ነው። እና በተገጣጠሙ ቁጥር ጥሩ እንደሄዱ ቁጥር እንግዲህ ኤነርጂ እናገኛለን ማለት ነው። ምንድነው የሚሆነው? ከስሪዲ ከሜካኒካል ነገሩ ትንሽ ከፍ ትላለህ ማለት ነው። እና ከታች ያሉት ነገሮች ላይ ስልጣን አለ ነው። ስለዚህ እንደዚህ ይሁን ስትል ይሆናል ነው። ኃይል ለማግኘት ደግሞ ለምሳሌ በኢየሱስ ክርስቶስ ስም፣ ቅዱስ ሚካኤል ስም እንደዚህ ከተባለ ደግሞ የበለጠ ኃይል ኮንፊደንስ ይሰጣል እንደማለት ነው ክሪኤት ለማድረግ። እና ፈረንጆች ስለዚህ ነገር በእውነት አያውቁም። ኑሯቸው ሰዓት ደረሰ፣ ከገሌ ጋር ቀጠሮ አለ፣ ገሌ እንደዚህ ለዋለሁ፣ እንደዚህ ቢለኝ እንደዚህ ይሆናል ምናምን በሚል ነው ተሸፍነው የሚኖሩት። እነሱ እንደሚሉት ወደ 65,000 ሀሳቦች በቀን ኢንተርቴይን እናደርጋለን እንደዚህ። ስለዚህ ጠፍተናል ማለት ነው። ነገር አይደንቲቲም የለንም እንደዚህ። በባህላችን ግን ስለ ተንስኡ ለጸሎት ማለት ለምሳሌ ኮንሽስ ወደ ናው ኑ ማለት ነው። እንደዛ ስንሄድ እንግዲህ ዳዊቱን ቁርአኑን ምናምን ስናነብ እንግዲህ ይገለጽልናል፣ ያሳየናል። ኤነርጂ ነው ለራሱ። ለዚህ ነው መጽሐፍ ቅዱስ ቁርአን ህይወት ያላቸው መጽሐፍት ናቸው። ሌላው 95% እንበል እንግዲህ እዛ ስንደርስ ኃላፊነት አለን የምንሰራው እና እነዚህ የመገጣጠም ጉዳይ ቀላል ነገር ነው። ስለዚህ ቶሎ ብለን ኢንስትሩመንታል ለመሆን ነው ለአዲሱ ዘመን። አዲስ ዘመን ተቃርቧል። ሶስተኛ ዓለም ጦርነት ምናምን ሲባል እንግዲህ የግድ አንድ ነገር መኖር አለበትና ጊዜም የለንም ለማለት ነው። አርጀንት ነገር ነው ግን አስቸጋሪም አይደለም። 5.95% መገጣጠም ማለት ተዋህዶ ነው በባህላችን። መንገዶች አሉ በየዩቲዩቡ እንደዚህ እና ሪያሊቲ ቶሎ ይቀየራል ለማለት ነው። ኃይሎች አሉ በፊዚክሱ ለምሳሌ እንደምናየው የአዌርነስ የንቃት ደረጃዎች አሉ እና 3D የምንለው ለምሳሌ ፒውርሊ ማቴሪያል የሆነ በሆነ ነገር የሚያምን እንደ ዌስተርን ካንትሪስ እንደ ምዕራብ ስልጣኔ ማለት ነው። እነዚህ እንግዲህ ሪዳክሽኒስትስ ይባላሉ። አሁን ሳምሃው በጸሎት ይሁን ምናምን ይሁን ያንን አስተሳሰብ ከፍ ልናደርገው እንችላለን። 4D አይነት ነው። እዚህ 4D ውስጥ እንግዲህ ምን ኢንካውንተር እናደርጋለን? ኦፕን ሲስተም ክሎዝ ሲስተም የሚባሉ አሉ። እና አሁን ለምሳሌ በወቅቱ ያለነው በክሎዝ ሲስተም ውስጥ ነን። እና ሂደቱ ደግሞ ወደ ሞት እንደዚህ ወደ መበስበስ፣ ወደ መበታተን፣ ወደ መቆሸሽ የሚያስኬድ ዘመን ነው ያለነው አሁን። እና ይህን አቅጣጫ መለወጥ ነው ፕሮሰሱ። ያንን ስንለውጠው እንግዲህ የፈለግነውን ነገር ያላንዳች ድካም ያላንዳች ላብ እናገኛለን አይነት ነገር ነው። እና የቅዱሳን የሙሉ ሰዎች ኳሊቲ እዚህ ላይ ነው። እኛ ግን በማቴሪያል ነገር ተገዝተን መውደቃችን ነው ይሄ ሁሉ ነገር ያመጣው። አሁን ግን ቴክኖሎጂው እየተራቀቀ እንደዚህ ሲሄድ ስለማይጨበጡ ነገሮች፣ ሎካላይዝ ሊደረጉ የማይችሉ ነገሮች እንደዚህ ኳንተም በማለት ጥሩ ምልክት ይሰጠናል ነው። እና የኔ ማካሄድ ሁለት አይነት ነው። አንድ አይነት ሪዛልት የሚወስድ እንግዲህ አንደኛው ይሄ ላምዳ ሲዲኤም ሞዴል የሚሉት ነው። ፓይ ቻርት ነገር ነው እና የምናየው 5% አየር ለምሳሌ እንደሚታይ ተቆጥሮ ነው እንደዛ የሚሆነው 5% ነው ፐርሲቭ የምናደርገው። የቀረው እንግዲህ በዳርክ ማተር ዳርክ ኤነርጂ
በሚል የተሞላ ነው። ስለዚህ የኔ ኢንተረስት እንግዲህ በዚህ ዳርክ ኤነርጂ ላይ ነው። ምክንያቱም ይህ አይነት ኤነርጂ የምናውቀው አይነት ኤነርጂ አይደለም ነው። የምናውቀው ኤነርጂ ለምሳሌ ነገር ሲፈነዳ ሲቃጠል እንደዚህ ነገር ነው። ይሄ ግን ለየት ያለ ነገር ነው። ኦፕን ሲስተም እንግዲህ ገነት ብለን የምንናገረው ማለት ነው። ከርግማን በፊዚክሱም የኳንተም ሜካኒክስ ፕሪንሲፕል ኦፍ ኮምፕሊመንታሪቲ ይባላል እና ሁልጊዜ ጠላቶች የሚመስሉ ኦፖዚት የሚመስሉ ነገሮች እንዳሉ እና የኛ አያያዝ ላይ ዲፔንድ እንደሚያደርጉ ነገር ነው እና በአብዛኛው የሚመሰለው እንግዲህ ይሄ ይን ያንግ የሚሉት ክብ ነገር አይደለም፣ የሳውዝ ኮሪያ አይነት እንትን ያለው እነዚህ በቅጡ ሲገናኙ እንግዲህ ሙሉ ይኮናል የሚል ሂደት ነው ያለው። ይሄንን ሶልቭ የሚያደርግልን በተጨባጭ ምን አለ የኳንተም ነገር የሚባል ነገር ከጨመርንበት ኤክስትራ ሴንሰሪ ነገር ከጨመርንበት እንግዲህ ከሪዳክሽኒስቱ ወደ ሆሊስት ሄደናል ነው አንደኛው አይደንቲቲ እና ኤነርጂ መሆናችንን ይገባናል እናውቃለን ነው። እንደዛ ከሆነ እንግዲህ ያንተን ኤነርጂ ሴንስ ላደርግ እችላለሁ ማለት ነው። ኢኤስፒ የሚሉትም ለምሳሌ ኤምፓቲ የሚባል ነገር አለ። የአንዱን ሰው ቁስል ወደ ራስ የመውሰድ ነገር አይነት ነው እና እነዚህ ነገሮች እንግዲህ ፍቅር ናቸው። ይሄ ፍቅር እያደገ ነው። ይሄ ከሌለ ግን ጠቅላላ ጥፋት አለ ነው ሂደቱ። ስለዚህ በዚህ ኮምፕሊመንተሪ ተቃራኒ ሳይሆኑ ሙሉ የሚያደርጉ ነገሮች ተደጋጋፊ ናቸው ነው የሚሆነው እና ትክክል። ለምሳሌ ወንድ ሴት ስንል ለምሳሌ የተለያዩ ነው። እንደተለያዩ ከሆነ እንግዲህ ይህች ምድር ገዝግዘን ለሁለት መክፈል አለብን ማለት ነው። ግን አይደለም። ወንድና ሴት ማለት ቤተሰብ የሚያመጡ ልጆች የሚወልዱ ፍቅር ያላቸው ካልቸር የሚሰሩ እንደዚህ አይነት ናቸው። ስለዚህ ኦፖዚትስ አይደሉም፣ ኮምፕሊመንተሪ ናቸው በሚል ነገር ከሄድን እንግዲህ እንደርስበታለን ነው። የምታስቡትን ለምሳሌ ሴንስ ካደረኩኝ አንዱ ሬዞናንስ የሚሉት አለ። በአንድ አይነት ፍሪኩዌንሲ ቫይብሬት ማድረግ። እንደዛ ቫይብሬት ካደረግን እንግዲህ በደንብ ተግባብተናል ማለት ነው እና እንደ ባህላችን ለምሳሌ ሳይነጋገሩ ይግባባሉ ይባላል፣ ሳይቀጣጠሩ ይገናኛሉ። ስለዚህ ቢዮንድ ስፔስ ታይም ነው የሚሄዱት እንደማለት ነገር ነው እና ይሄ ሁሉ እየወረደ ነው እንደ ጎርፍ። አሁን በአሁኑ ወቅት እንጠቀምበት እንደማለት ነው። ተቃራኒ የሚመስሉትን መገጣጠም ማለት ነው እና በተገጣጠሙ ቁጥር ጥሩ እንደሄዱ ቁጥር እንግዲህ ኤነርጂ እናገኛለን ማለት ነው። ካለያየናቸው እንግዲህ እንጠፋፋለን ነው ነገሩ። ስለዚህ ይህንን ኃይል ከወረስን ምንም አይነት አደጋ አይደርስብንም ነው ዋናው። ስልጣን ይኖረናል እና ወደዛ እየሄድን ነው። ሰውም እየተነካ ነው። ዋን ወይ ኦር አዘር እየተሰማው ነው ይሄ አይነት ኤነርጂ። ስለዚህ ዓለም እንደገና የምታደስበት ወቅት መጥቷል ነው ነገሩ እና ቴክኒኩ እንግዲህ እነዚህ ኦፖዚት የሚመስሉት ማንኛውም አይነት ኮንፍሊክት ቢኖር ለምሳሌ በእነዚህ ሪዳክሽኒስትስ እና ሆሊስትስ ነው። ከራሴም ጋር የምጣላው ይሁን የምወደረው እኔ ፓርትሊ ሆሊስት ነኝ፣ ሪዳክሽኒስት ነኝ። እነዚህ ነገሮች አሉ። ባልና ሚስት ቢባል ለምሳሌ ሆሊስት ኤንድ ሪዳክሽኒስት አይነት የሚባል ነገር ማለት እነዚህን ማስታረቅ ነው ነገሩ እና ምንድነው ዓለም ሞከረ፣ ግን ትክክለኛ ወቅት አልነበረም ይህንን ሆሊዝም እና ሪዳክሽኒዝም ለማግኘት። ዳይሌክቲክስ ይሉታል እና ምንድነው ዳይናሚክሱ እንግዲህ የሚገኘው በዚህ ዳይሌክቲክስ ነው ነገሩ። ሆሊዝም እና ሪዳክሽኒዝም ኮንፍሮንት ከማድረግ ምን አደረጉ? ሶቪየት ዩኒየን ዳይሌክቲካል ማቴሪያሊዝም በሚል ዳይሌክቲክስ መስራት ጀመሩ እና ለዚህ ወደቀ ሶቪየት ዩኒየን። ምክንያቱም ዳይሌክቲክስ የሚኖረው በተቃራኒ ኃይሎች ነው። ስለዚህ አሁንም ቢሆን
ዳይሌክትሪክሱ ቢትዊን ማተር ኤንድ ስፔስ ኤንድ ኤነርጂ እንትን ከሆነ ለምሳሌ ምን ይሆናል ማለት ነው? የበለጠ እውቀት እናገኛለን። ምክንያቱም ዳይናሚክ ሂደት ነው። ስለዚህ እዚህ ላይ ነው ሪዞልቭ የምናደርገው ነገሮች። ቅድም ልትባባል ነው ከታች ሆነ ስለላኛው ነገር መናገር አይቻልም። ይሄ ነው ጠንቁ፣ ሁሉንም ነገር እንትን የሚያደርግብን። ግን ቀስ ብለን ትራንሰንድ አድርገን ላይ ሆነን ግን ለማየት ማኒፑሌት ለማድረግ ምናምን ስልጣን አለ እና እዚህ ደርሰናል። ሁኔታውም እያጣደፈን ነው። ኢትስ ዘ ኤጅ ኦፍ ኢንላይትንመንት ደርሷል ነው። ዩቲዩብ ምናምን ለምሳሌ ፋሽነብል ሆኗል አሁን ኢንላይተንድ መሆን። ምክንያቱም እየለመደው ይሄዳል። ከዛም በላይ ኒውሮፕላስቲሲቲ የሚባል አለ። ከሁኔታው ጋር የሚያገናኘን ኮድ ነገር እንደ አልጎሪትም ነገር ይኖራል ከሁኔታው ጋር እንትን የሚያያይዘን። ስለዚህ ምን ማለት ነው? አንድ ነገር ብልጭ ካለ በየስፍራው የሚሆን ነገር ነው። እንዲያውም ጃፓን እንትን ያደረጉት ኢንትረስቲንግ ነው። ምንድነው? ጃፓን እንግዲህ ብዙ አይላንድ አላት እና አንዱ አይላንድ ላይ ጦጣዎች አሉ፣ ሁሉም አይላንዶች እና አንዱ አይላንድ ላይ እንግዲህ የስኳር ድንች ይሰጧታል ከሳንድ እንትን አድርገው እና ያስቸግራቸው ነበር ይሄ ሳንድ ምናምን እና አንዷ ጥበቡን አገኘችና ውሃ ነከር አድርጋ መብላት ጀመረች እና ሁሉም አወቁ፣ ለመዱ። አሁን የሚያስገርመው ሌላ አይላንድ ላይ ያሉት ኦልሬዲ ልክ ሁለተኛዋ እንደተማረችው ተምረው ሳለ አንዱ ኳንተም ሱፐርፖዚሽን የሚባል ነገር አለ፣ ሬዞናንስ እንደዚህ የሚባል አለ እና ዋናው ነገር እንግዲህ ሁሉም ነገር በቫይብሬሽን የተመሰረተ ነው አንዱ ህግ። እና በዚህ ቫይብሬሽን ውስጥ እንግዲህ ፍሪኩዌንሲዎች አሉ፣ የሞገዱ ፍጥነት ምናምን ነገር እና ተስማሚ ተቀራራቢ ፍሪኩዌንሲ ምናምን ካለን እንግዲህ እንግባባለን ማለት ነው። ኦኬ አሁን እንግዲህ ስለ ሞገድ ምናምን ነበር የምናወራው። ሬዞኔት ካደረጉ እንግዲህ በአንድ ቃል በአንድ ቋንቋ ይናገራሉ እንደማለት ነገር ነው። ልሳን የሚባለውም ሊሆን ይችላል። ሌላው አይነት ደግሞ ምን አለ? ኳንተም ኢንታንግልመንት ማለት እንግዲህ ምንድነው? አንድ አይነት ሲስተም ይኖሩና በሆል ዩኒቨርስ እንደ የሚኖር ህይወት ያለው ኢንተሊጀንስ ያለው ከወሰድ ነው አይነት ለምሳሌ ምን ይሆናል ማለት ነው? የተለያዩ ነገሮች ሁልጊዜ እንደተገናኙ ማድረግ ይቻላል። ሁሉም ነገር የተያያዘ ነው ማለት ነው ሪሊ። ስለዚህ ጋራንቲ የሚሰጠን ባጭሩ ልንደርስበት እንችላለን። አንዳንድ ጥሩ ፕሮሲጀር ነው ቢኖረን እነዚህ ነገሮች ልናቃቸውና ከዛ በላይ ሄደን ልንጠቀምባቸው እንችላለን የሚል ነው። አሁን መሞከር አለብን ነው ሂደቱ። እና እንግዲህ ኳንተም ሜካኒክስ በጣም ያግዞናል። ስለ ቴሌፖርቴሽን ይሁን በብዙ ቦታ መታየት ይሁን መሰወር፣ ታነሊንግ የሚሉት በቂ ነገር ነግሮናል። አፕላይ ማድረጉ ነው። ስለዚህ ምንድነው ለፈረንጆቹ የሚላቸው ጸልዩ ነው። መንፈስ የሚባል አለ። ስለዛ እወቁና ራሳችሁን ገጣጥሙ ነው። የት ነው የምንደርሰው? እንግዲህ ብርሃን ይሆን አለ ብርሃንም ሆነ ወደሚባለው ኢንተሊጀንስ ኃይል ነው የምንሄደውና የሱ ወራሾች እንሆናለን፣ ኮክሪኤተርስ እንሆናለን። ጦርነት ካልፈለግን እናስወግደው እንችላለን። ስለዚህ ቀላል ነው እዛ ለመድረስ ነው እና ሜካኒዝሙም በዚህ አጋጣሚ ብናገር ጥሩ ነው። ምንድነው 5 እና 95% ማዋሃድ መገጣጠም ማለት ነው። ስለዚህ ሌላ ኤክስፐሪመንትም አለ። ምንድነው አንድ ነገር ላይ ትኩረት ካደረኩኝ ኤነርጂ ሰጠዋለሁ ነው፣ ፕሮባብል ነው። ስለዚህ ዋና የኔ ስለ ሜዲቴሽን ስናገር እንግዲህ ምንድነው የምለው የቀኝ እጃችሁን የመጀመሪያ ጣታችሁን አስቡ። እና እሱ ላይ ካሰብኩ ሪሊ ትንሽ ቆይቶ እየሞቀ ይሄዳል። ወይም የሆነ ንዝረት ይሰማኛል፣ ወይም ደግሞ እንደ ኤሌክትሪክ ነገር መቼም ይሰማኛል። አሁን እንግዲህ የሚሆነው ያለው ምንድነው 5% ትቼ ወደ 95 ሄጃለሁ። አይዴንቲቲን ለውጫለሁ ማለት ነው።
ስለዚህ ከ5 ወደ 95 በቀላሉ ለመመላለስ ከቻልኩ እንግዲህ ኢንላይተንድ ሆኜ ማለት ነው። እና ጎሉ እንግዲህ ኢንላይተንድ መሆን፣ ከዛ ላይ ደግሞ ፓርቲሲፔተሪ መሆን፣ እንደዚህ ተገዢ እንደ ዕቃ ሳይሆን ከእግዚአብሔር ጋር የሚነጋገርና ይሄ ይገባል ወደ ምድር የሚወርደውን ነገር ሊነጋገር ይቻላል። ስለዚህ እዚህ ለመድረስ ይቻላል፣ ቀላል ነው። በሌላው አንጻር ደግሞ ምናልባት ከሌላ ፕላኔቶች የሚመጡ ጠላቶቻችን ሊኖሩ ይችላሉ፣ ልናስወግዳቸው እንችላለን እና ምድራችን ወደ ገነት ልንለውጥ እንችላለን ነው።